የሴት ልጅ ክብር እኮ አሁን አይደለም የሚነገረን። መጽሐፍ ቅዱስ ላይ መጀመሪያ እግዚአብሔር ወንድና ሴትን አክብሮ እንደፈጠረ የምታዩት ከልቡ ቅርብ ከሆነ ወይ ከግር አይደለም። ሴት ከግር ብትፈጠር ወንዶች አንቺ ከግሬ እኮ ነው የተፈጠርሽው ብለው እንዳይረግጧት ነው። ከጭንቅላት ተፈጥራ ደግሞ እሷም ጭንቅላት ላይ ሉጣ እንዳትል እግዚአብሔር ከጎን አጥንት አንስቶ ለልብ ቅርብ ከሆነው አካል አንስቶ አበጃጃት ይላል። አዳምን ፈጠረው ነው የሚለው። ከኔ ጋር ናችሁ? አዳምን ምን አለው? ፈጠረ። ሔዋንን ግን ፈጠራት አለው፣ አበጃጃት ነው። በጣም ይገርማል። ክሬትድና ፋሽን፣ እንደውም ፋሽን የሚለው የመጣው ሴቶች ፋሽን ያበዙት ለዚህ ይመስለኛል፣ አላቅም። አበጃጃት ነው የሚለው፣ ሰራት እንጂ ቀድማ በአዳም ውስጥ ተፈጥራ ነበረ። ስለዚህ ወደ አዳም አመጣት። አዳምን ባያት ጊዜ ይህች አጥንት ከአጥንቴ ናት፣ ይህች ሥጋ በጣም ይገርማል። አዳም እዚህ ላይ አደንቀዋለሁ። እንዳያት ነው የወሰነው። ይህች አጥንት ከአጥንቴ ናት፣ ይህች ሥጋ። አሁን የዘንድሮ ወንድ ቢሆን ኖሮ ትንሽ እንጠናና ይል ነበር አይደል? እንተያይና እስቲ ተስማማኛለች። አዳም ግን እንዳያት ወሰነ። ይህች አጥንት ከአጥንቴ ናት፣ ይህች ሥጋ ከሥጋዬ ናት። ብዙ ጊዜ አዳሞች ሳያገቡ የሚቀሩት እዚህ ማለት ያላገባቸው ወጣቶች ጋብቻ ሳንፈጽም ሳናገባ የምንቆይበት አንዱ ምክንያት እግዚአብሔር ሔዋንህን ያመጣልሃል፣ አንተ ግን ይህች አጥንቴ ናት ማለት አትችል። አዳምሽን ያመጣልሻል፣ ግን ሌላ የተሻለ ይኖራል በሚል ግብት በጣም ብዙ ሰዎች ተጋብተው ብዙ ነገር ቁም ነገር ላይ መድረስ የሚችሉ ሰዎች እየተያዩ ይቀርሯል።